የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ ገራሚ በሆነ ለየት ባለ የፈጣይራ አሰራር መጥቻለሁ። አብራችሁኝ ሁኑ። ዩቲዩብን ሰብስክራይብ እያደረጋችሁልኝ ማለት ነው። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉልኝ ውዶቼ። እና እዚህ ጋር የሚያስፈልገን ወተት አደረግኩኝ፣ 1 ኩባያ፣ ሀሊብ ፓውደር፣ ስኳር፣ ጨው፣ እርሾ አደረግኩኝ እንደምታዩት ማለት ነው። ያው እንዳስፈላጊነቱ ያው መጠኑ ልታሳንሱትም ትችላላችሁ፣ ልታብዙትም ትችላላችሁ እንደ ቤታችሁ። ከዛ እዚህ ጋር 1 እንቁላል አደረግኩኝ። እሱም እንደ ኩሽናው ሙቀት መሆን አለበት፣ ቀዝቃዛ መሆን የለበትም። እሺ፣ እርሱን እንዳያበላሽባችሁ። ወተቱም ከፍሪጅ እንደወጣ መሆን የለበትም። እዚህ ጋር ዱቄት አደረግኩኝ የሚበቃኝናል 2 ኩባያ 500 ግራም ማለት ነው። እኔ ትንሽ ስለሆነ የምሰራው። ከዛ በማብኪያ እንዲናቦካዋለን ቢያንስ ለ5-6 ደቂቃ እናቦካዋለን። ሊጥ በደንብ በታሸ ቁጥር በደንብ ባሸነ ቁጥር አሪፍ አይደለም። እኛ ሀገርስ እንጀራ በደንብ ስናሽ እንጀራው ጥምዘዛ የሚለው በደንብ ሲታሽ ያው እነዚህ ነገሮችን በደንብ መታሸት አለባቸው። ከዛ እንደዚህ በደንብ እንደሆነ እናቦካዋለን። ከዛ እዚህ ጋር ዝብዳ እናደርጋለን። የገበታ ቅቤ ከሌላችሁ ዘይት በዘይት መቀየር ትችላላችሁ። እሺ፣ የገበታ ቅቤ ከሌላችሁ ዝብዳ ከሌላችሁ ማለት ነው። ብዙ አረብ ቤት አለ። ኢትዮጵያ ላይ ሆናችሁ ደግሞ ሆነ መሰረት ያው ገበታ ቅቤ እዛም አለ። ከሌላችሁ ደግሞ በእንትን መስራት ትችላላችሁ በዘይት። ይሁት ሊጡ ደግሞ ማሻላ አንደኛ ነው። እዚህ ጓንቴን ትንሽዬ ዘይት ቀባ አደረኩትኝና ባይቀባም በነገራችን ላይ እኔ ማቦካቸው ሊጦች ብዙ ጊዜ ከእጅ ጋር አይጣበቁም። በጣም ለስላሳ ስለሆነ የሚሆኑት አይጣበቁም ውዶቼ። እና ይሄን ይመስላል ሊጡ። ይሁት እንዴት እንደሚያምር ማሻአላ። በጣም ለስላሳ ሊጥ ነበረ። እንደምታዩት አብኩቼ ጨረስኩኝ። ይሁት እዚህ ጋር ለመቅረብ ትንሽ እያስቸገረኝ ነበረ እንትኑ ሰልፊው ማለት ነው። በጣም ለስላሳና አሪፍ የሆነ ሊጥ ነበረ። ይሁት ማሻአላ። ከዛ እዚህ በሸፋፍን ሸፍነውና እናሳርፈዋለን ለ40 ደቂቃ እስኪቦካልን ድረስ ማለት ነው። ፍሩን ውስጥ አስገቡት ቶሎ እንዲቦካላችሁ ማለት ነው። ቶሎ የምትፈልጉት ከሆነ ፍሩን ውስጥ አስገቡት። ከዛ በኋላ ከ40 ደቂቃ በኋላ እንደምታዩት ማሻአላ ይሁት እንዴት እንደቦካ ማለት ነው። በደንብ ነው የቦካው የነበረው። እናስተነፍሰውና እንትን እንለዋለን፣ እንዳመጣዋለን። ክብ ክብ እያደረግን እናስተካክለውና የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ እሺ ውዶቼ። እንደዚህ በእንትን እየቆራረጠዋለን። እናንተ ትንንሽ ማድረግ ትችላላችሁ፣ በፈለጋችሁት ስታይል ቅርጽ ማውጣት ትችላላችሁ። እንደዚህ ክብ ክብ እያደረግን ትሪ ላይ እንደረድረዋለን። መጀመሪያ እዚህ እንትን ጣውላው ላይ እናረግና እዚህ እንትኑ ላይ ማለት ነው እንዲህ ክብ ክብ እናደርገዋለን፣ ለመዳመጥ እንዲመቸን ማለት ነው። ያው እኔ ትንሽ ተለቅ ያለ ነው እየሰራሁት ማለቴ ሳይዙ ትንሽ እኔ ተለቅ አድርጌዋለሁ። ከዛ እንደዚህ ትሪ ላይ አድርገን በፎጣ እንሸፍነዋለን እንዳይደርቅብን ማለት ነው። ከዛ እዚህ ጋር ጀብኖች አሉ፣ የተለያዩ ጀብኖች፣ ኒውተላ አለኝ። በተለያየ ነገር ነው የምሰራው። ከዛ እዚህ ጋር መዳመጥ ጀመርኩኝ። እንዳመጣለን እንደዚህ ክብ ሳይሆን መሆን ያለበት እንደዚህ ሹሉል ነገር ነው እሺ ማለት ያለበት ውዶቼ። እንደዚህ ከዛ ጀብኑን አረኩ መጀመሪያ እንዲህ መዝጋት አለባችሁ እሺ፣ ዳርና ዳር ውዶቼ። ከዛ በዚች በፒዛ ምን ቆርጥባት የለችም እንደዚህ ጫፍ ድረስ አንደርስ፣ መሀሉን ብቻ እንደዚህ ሰንጠቅ እናደርገዋለን። ለምን ቅርጹ ያቺ መግቢያው ላይ እንዳያችሁት እንደዛ ቅርጹ እንዲወጣልን እንዲያምርልን ማለት ነው። ያ ሰላም ይሁት እንዴት እንደሚያምር ማሻአላ። ይሁት እንደዚህ እያደረግን ፓትራችን ላይ እንደረድራለን። እዚች ጋር ደግሞ ቺዝ ቸደር ነው ያለኝ፣ ቸደር ቺዝ ማለት ነው። እሱን እናደርጋለን። እናንተ ባላችሁ ነገር በሚመቻችሁ ነገር ማድረግ ትችላላችሁ ሹዶቼ። አሁንም እንደዚህ ሰንጠቅ እስከ ጫፍ ድረስ እንዳታረጉት እሺ። ጫፍ ድረስ መድረስ የለበትም። መሀከሉ ላይ ብቻ ነው የሰንጠቅ የምታረጉት በእንትኑ፣ ምክንያቱም ይበላሽባችኋል በኋላ እንደዚህ እንትን ካላችሁት ማለት ነው። እንደዚህ ዘርዛራ የሚሆንልን እንዲሆን የፈለግነው መሀሉ ስለሆነ መሀሉ ብቻ ነው ሰንጠቅ የምናረገው። እዚህ ጋር ደግሞ በቸኮሌት በኒውተላ ለልጆቹ ኒውተላ ስለሚወዱ ቸኮሌት ስለሚወዱ በቸኮሌት አደረኩላቸው ማለት ነው። በጣም ነው የሚጣፍጠው ፈጣይሩ ውዶቼ። ያው አበረታቱኝ፣ ላይክ ሼር አድርጉኝ፣ ሰብስክራይብ አድርጉኝ እላችኋለሁ።
አንድ ሰብስክራይብ ብትሆን አንተን አትበሉ። ቪዲዮን ብቻ አይታችሁ እንዳትወጡ ሰብስክራይብ አድርጉኝ ውዶቼ፣ ምክንያቱም ለኔ ይጠቅመኛል። እሺ እና እንደዚህ እያደረግን እንጠቀለላለን። በጣም ቀላል አሰራር ነው በነገራችን ላይ እዩት እንዴት እንደሚያምር ማሻአላ። እዚህ ጋር በጀብኑ እንደዚህ ሰንጠቅ ሰንጠቅ እናደርገዋለን። እንዴት እንደሚያምር ማሻአላ። የኑተላ ብዙም አልሰራውም፣ አብዛኛው በጀብን ነው የሰራሁት። ስትጠቀልሉ ግን መጀመሪያ ዳርዳሩን እንደዚህ መሸፈን አለባችሁ እሺ። ምክንያቱም እሳት በሚበስልበት ሰዓት ላይ እሳት ሲነካው ከእንትኑ እንዳይወጣባችሁ፣ ቸኮሌቱ እንዳይወጣባችሁ ማለት ነው። ማለት ጀብኑም ሆነ ቸኮሌቱ እንዳይወጣባችሁ እንትን ማለት አለባችሁ፣ ጥንቃቄ ማድረግ አለባችሁ። እንደዚህ በቀላል መንገድ ሙያ ልመዱ ውዶቼ። ሙያ በጣም አስፈላጊ ነገር ነው። ክፍያውም ሆነ ለወደፊት ለራሳችሁም ለማንኛውም ነገር ሙያ መልመድ በጣም አሪፍ ነው። ሴት ደግሞ ሆና ደግሞ ሙያ ሲኖራት ብዙ ነገር ስታቅ በጣም አሪፍ ነው የሚሆነው። ሙያ ደግሞ ለአረብ ሀገር ብቻ አይደለም ለቤታችንም አስፈላጊ ነገር ነው። አሁን ይሄ ነገር እንስራ ካልን ሀገራችንም ለሁሉ ነገር ስላለ ሰርተን በቀላሉ የተለያየ ነገር መመገብ እንችላለን እላችኋለሁ። እዚህ ጋር ትንሽ እኔ ተለቅ ብሎብኝ ነበረ ሊጡ። ያው ቢተለቅም ችግር የለም ስለፈለኩት ነው። እናንተ ሳይዙ መቀነስ ትችላላችሁ። መጀመሪያ ሊጡን ስታዘጋጁ ማለት ነው። ክብ ክብ ስታረጉ ትንንሽ ማድረግ ትችላላችሁ። ነው ከዛ ካደረግን በኋላ ደግሞ እንደዚህ ፓትራችን ላይ አድርገን ከጨረስን በኋላ ይሁት እንዴት እንደሚያምር ማሻአላ። እንቁላል ቢጫውን ክፍልና ትንሽ ወተት አድርገን እንደዚህ ከላይ እንቀባዋለን። ለምን ላዩ ከለሩ እንዲያምርልን ቢጫ በደንብ እንዲያምር ማለት ነው። ፈጣይሩ እንደዚህ ቢጫ ክፍሉንና ወተት እንቀባበታለን። ከዛ በኋላ ፍሩን ውስጥ መጀመሪያ ከስር ለአንድ ለ15 ደቂቃ ለኩሰን ከዛ ከላይ እንደዚህ አቀለተን ሲበስል እናወጣና ከላይ የቀለጠ የገበታ ቂቤና እንደዚህ በግዱንስ ከላይ ለማሳመራል ማለት ነው። እና ደግሞ ያለሰልሰዋል በደንብ የገበታ ቂቤው ማለት ነው። እንደዚህ እናደርገዋለን እላችኋለሁ። እንጨርሰናል። በጣም ነው የሚያምረው ማሻአላ። እዩት አንደኛ ነው ፈጣይሩ። በግዱንሱና የገበታ ቂቤው ብዙ ሰው ቤት አለ። ከሌላችሁ ደግሞ ቂቤውንም ዘለሉት እንግዲህ ግዴታ አይደለም። ቢኖር ግን ያው ያለሰልሰዋል ይበልጥ በጣም አሪፍ ነው የሚያረገው። ፈጣይር ደግሞ ነው ለስለስ ሲል ነው ደስ የሚለው እና ለአስር ከሻይ ጋር በጣም አሪፍ አማራጭ ነው እላችኋለሁ ውዶቼ። ከዛ እዚህ ጋር ማቅረቢያ ቃይና ቀረብ። ያ ሰላም የስለሚድ እቺ ያ ዘይነብ እንዴት እንደሚያምር ይሁት። ያ ሰላም ማሻአላ ማሻአላ ማሻአላ። በጣም ያቃጥል ስለነበረ ነው አንዱን ከፍቼ ያላሳያችሁ። በጣም ትኩስ ነው በጣም ይሁት እንዴት እንደሚያምር። እንደዚህ በቀላሉ ሙያ ልመዱ። የዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። እኔ ይሄን የመሳሰለ አበባ የመሰለ ምግብ እየሰራው አቀርብላችኋለሁ። አበረታቱኝ ውዶቼ። ስለተከታተላችሁኝ በጣም ነው ማመሰግነው። ቪዲዮ ደግሞ ስታዩ ላይክ አድርጉ ውዶቼ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሆንላችሁ።